ሃይ ጋይስ እንዴት ናችሁ? ሰላም ነው። በዚህ ቪዲዮ ስለ ፊቦናቺ ሲሪስ ወይም ፊቦናቺ ነምበር እና ስለ ፋክቶሪያል ለማስተማር ሞክራለሁኝ። አይ ሆፕ በተለይ ኮምፒውተር ሳይንስ ኦር ዴታ ሳይንስ ኤኒ ኮዲንግ እየተማራችሁ ላላችሁ ልጆች የሚጠቅማችሁ ይመስለኛል። ኦፍኮርስ ይሄ ብዙ ጊዜ አልጎሪዝምን ወይም ዴታ ስትራክቸርን ስንማር መጀመሪያ ላይ የምናገኘው የአልጎሪዝም አይነት ነው እና ስቴፕ ባይ ስቴፕ እንዴት ኮምፕሌክስ የሆነን ፕሮብሌም ሶልቭ ማድረግ እንችላለን የሚለውን ሀሳብ በቀላሉ የምናይበት ነው። ሶ ማትሱን እናየዋለን መጀመሪያ፣ ከዛ በኋላ ደግሞ እንዴት በፓይተን ኮድ እንደምናደርግ አሳያችኋለሁኝ። ሶ ብዙ ጊዜ ይሄንን ትምህርት ሃይስኩል ላይም አግኝተነው አልፈናል። ያው አሁን የፓይተንን ሌሎች ኮምፕሌክስ የሆኑ አልጎሪዝሞችን ለመስራት ይሄኛውን እንደ ኤግዛምፕል ይወሰዳል እና እኔም ከዛ ለመነሳት እኔ የፈለግኩት ሶ ፊቦናቺ ነምበርስ ስታርትስ ዊዝ 0 ኤንድ 1። ሁል ጊዜ ፊቦናቺ ነምበርን ስንሰራ መነሻችን 0 ኤንድ 1 ነው። ከዛ በኋላ የሚመጡ ቁጥሮችን ምንድን ነው የምናደርገው? ከሱ በፊት ያሉትን ሁለት ቁጥሮችን ደምረን ነው የምናገኘው። ምሳሌ ያሳያቸዋል። በምሳሌ እንሰራዋለን። ሰው ይሄኛው በተለይ የመጀመሪያው 0 ኤንድ 1 መርሳት የለባችሁም። ምክንያቱም እሱ ሚስፕሌስድ ከሆነ አልጎሪዝሙ በትክክል አይሰራም። ሰው እዚህ ጋር ለማየት ለማስቀመጥ እንደሞከርኩት ፊቦናቺ ኤፍ ፊቦናቺ ለማለት ነው። ፊቦናቺ 0 ሁል ጊዜ 0 ነው። ፊቦናቺ አንድም መልሱ አንድ ነው። ይሄ በቃ ሁል ጊዜ ሀፕን የሚሆን ነው እና እኛ ለምሳሌ ዋት ኢዝ ፊቦናቺ ነምበር ኦፍ 3 ኦር 2 ሜቢ 4 ኦር 5 ተብለን ልንጠየቅ እንችላለን። ከዚህ በኋላ ይመጡ ናቸው ካልኩሌሽኑ የሚሰራው እና ይህንን ግን ለመስራት ሁል ጊዜ ፊቦናቺ 0 እና ፊቦናቺ አንድን መኖር አለባቸው። የነሱ ድምር ነው ቀጣዩን ቫሊዩ እንድናገኝ የሚረዳን ማለት ነው። ያም ፊቦናቺ ነምበር ኤን ማይነስ 1 እና ፊቦናቺ ነምበር ኤን ማይነስ 2 የሚለውን ፎርሙላ እንጠቀማለን። ምሳሌ ነኝ። ለምሳሌ እዚህ ጋር በቴብል ለማስቀመጥ ሞክሬያለሁ። ኤን ማለት የሚሰጠን ቁጥር ነው። ለምሳሌ ፊቦናቺ ነምበር 2 ስንት ነው ብንባል ወይም ፊቦናቺ ነምበር 3 ስንት ነው ብንባል ይሄንን ነው የምንሰራው ማለት ነው። እንደነገርኳችሁ 0 እና 1 ሁል ጊዜ ራሱን የሚመጣው ሰው ፊቦናቺ ነምበር ሞስትሊ ዊ ካን ሴይ የሚጀምረው ከሁለት ነው ማለት ነው። ሰው ሁለትን የፊቦናቺ ነምበር 2ን ግን ለመስራት ከሱ በፊት ያለውን this is n minus 1 ነው ይሄኛው፣ ይሄ ደግሞ n minus 2 ነው ማለት ነው። ይሄንን ፎርሙላ መጠቀም ይኖርብናል። this is a ፎርሙላ በቃ ኮድም ስናደርግ ይችን ፎርሙላ ነው የምንጠቀም። ሶ ይሄንንና ይሄንን ስንደምር ይሄኛውን ይሰጠናል ማለት ነው። 0 + 1 1 ነው ማለት ነው። ፊቦናቺ ነምበር 3 ስንት ነው ብንባል ከሱ በፊት የነበሩትን n ማይነስ 1 አሁን ይሄ ነው ማለት ነው። እዚህ ጋር ሆነን ቲ n ነች። አሁን ይሄ n ነው። አሁን n ማይነስ 1 ማለት ወደ ኋላ አንድ ስቴፕ እንሄዳለን ማለት ነው። this is n ማይነስ 1 n ማይነስ 2 ማለት ደግሞ ወደ ኋላ ሁለት ሂዱ ማለት ነው። ባክዋርድ ነው የምንሄደው። this is n ማይነስ 2 ነው የሚሆነው። ቅድም n ማይነስ 1 ነበረ። አሁን ግን ወደፊት እየሄድን ስንመጣ ይሄ ማይነስ 1 የነበረው ማይነስ 2 ይሆናል ማለት ነው። so ማይነስ 2 ይሆናል ማለት ነው። ይሄኛውም ያው ሪከርሲቭ ነው። በነገራችን ላይ ሪከርሲቭ ስለሆነ በኋላ የነበሩትን ቁጥሮች እየደመረ ነው ወደፊት የሚሄደው። ሶ ያንን ግንዛቤ መያዝ አለባችሁ ኮድ ስታደርጉ ማለት ነው። ኮዱ እንዴት እየሰራ እንደሚሄድ ማወቅ አለባችሁ። ኦፍኮርስ ፓይተኑ ይሰራል፣ ነገር ግን እንዴት እየሰራ እንደሆነ በዚህ መልኩ ነው መረዳት ያለባችሁ። ለምሳሌ የአራትን ፊቦናቺ ነምበር ከተጠየቀ ከሱ ፊት የነበረው ይሄኛው ነው፣ ሁለተኛው ደግሞ ይሄኛው ነው የሚሆነው ማለት ነው። 1 + 2 3 ይሆናል ማለት ነው። ፊቦናቺ ነምበር 5 ከጣሚ 5 ነው። ፊቦናቺ ነምበር 5 5 ነው። እንዴት ሆነ? ከሱ በፊት ያለው 3 ነው።
3 ሲደመር 2 5 ይሆናል ማለት ነው። የፊቦናቺ ነምበር 6 እንደዚሁ ከሱ ፊት የነበሩትን ሁለት ቁጥሮችን ደምሩ 5 ሲደመር 3 8 ይሆናል ማለት ነው። እንዲሁም ፊቦናቺ ነምበር 7 8 እያለ ዩካን ጀስት መቀጠል ትችላላችሁ። ቫሊዩ እየጨመረ ነው የሚሄደው። ፊቦናቺ ነምበር አንድ ፈን ፓርት አለው። ምንድን ነው? እነዚህን ቫሊዎችን ስናካፍላቸው የመጀመሪያውን ለምሳሌ ዋን ሲካፈል ዋን ዲቫይድ ባይ ዋን ዋን ነው። ቱ ዲቫይድድ ባይ ዋን ቱ ነው። ከዚህ በኋላ የመጡት ቁጥሮች በጣም ክሎስ ቱ 1.6 እየሆኑ ነው የሚሄዱት። ክሎስ ቱ 1.6 እየሆኑ ነው የሚሄዱት። እየቀጠላችሁ ብሄዳችሁ ቁጥር ከሱ በፊት የነበረውን ለምሳሌ ይሄኛው 13 ሲካፈል ለ8 ስናደርገው 1.6 ነው የመጣለን። 8 ሲካፈል ለ5 ስናደርገው 1.6 ነው የመጣለን። እና እዚህ ጋር ለምሳሌ የሚመጣው 8 ከሆነ ለምሳሌ የስምንትን ፊቦናቺ ነምበር ስሩ ብትባሉ ከሱ በፊት የነበረው 13ን እና 8ን ነው የምንደምረው which is 21 ነው የሚመጣው። 21ን ለ13 ብታካፍሉት it's very close to 1.6 something ነው የሚመጣላችሁ። እና ይሄ ነው በቃ እየጨመረ ቢሄድ በጣም ክሎስ ቱ 1.6 ነው የሚመጣው። ይሄ የፊቦናቺ ነምበር አንድ ፈን ፓርቱ ነው። ይሄኛው እዚህ ጋር ሳያቸው የፈለኩት ፊቦናቺ ነምበር እንዴት ነው የሚሰራው ብሎ አንድ ሰው ቢጠይቃችሁ በተለይ ኢንተርቪው ላይ ሊሆን ይችላል። እና ፊቦናቺ ነምበር የሚሰራው ለምሳሌ ምንድነው ፋንክሽን ክሬት እናደርጋለን። ያ ፋንክሽን አንድ የሚሰጠን ቁጥር አለ። ለምሳሌ የ30 ሊባል ይችላል። ወይም ፊቦናቺ ነምበር 10 ብንጠየቅ ኦኬ ፊቦናቺ ነምበር 10 ብንጠየቅ ምሰራው እንዴት ነው? ኢፍ ዛት ኤን ነምበር ኢዝ ኢኳልስ ቱ 0 ከሆነ ሪተርን የሚያደርግልኝ 0 ነው ቢካዝ ፊቦናቺ ነምበር 0 ስለሆነ። ኢፍ ኤን ኢዝ ኢኳልስ ቱ 1 ከሆነ አንድ ከሆነ ሪተርን የሚያደርገው 1 ነው። ከዚህ በኋላ ግን አዘርዋይስ ሪተርን የሚያደርግልኝ ቫልዩ ከሱ በፊት የነበረውን ኤን ማይነስ 1 ሲደመር ከሱ ሁለት በፊት ወይም ደግሞ ሁለት ስቴፕ ባክ ማለት ነው። ወደኋላ ሁለት ስቴፕ ያለውን ቫልዩ ደምረ ሪተርን አድርግልኝ ነው። ዛትስ ሲሮ ኮዱ። ኦፍኮርስ ኮዱን ስታደርጉት ይህን ነው ይመጣላችሁ። ግን ወደ ኮዱ እንሄዳለን። ይሄኛውን ሀሳብ እንድትይዙት ነው። ፋክቶሪያል ሌላው በሪከርሲቭ የምንሰራው ሪከርሲቭ ማለት ተከታታይ ወይ ደግሞ ከሱ በፊት የነበሩት ቫልዩዎች ለሚቀጥለው ቫልዩ ኢምፓክት አላቸው። ብዙ ጊዜ ለምሳሌ ታይም ሲሪስን ለምሳሌ ብትመለከቱት ሪከርሲቭ ነው የሚሰራው። ለምሳሌ የነገን ቴምፕሬቸር ፕሪዲክት ማድረግ ብንፈልግ ምናልባት ሞዴላችን የተጠቀመው የትላንትናን ከትላንትና በፊት የነበረውን ቴምፕሬቸር በማየት የዛሬን ወይም ደግሞ የነገን ቴምፕሬቸር ፕሪዲክት ማድረግ ይቻላል። ኦር ስቶክ ማርኬትን ለምሳሌ ፕሪዲክት ለማድረግ ትላንትና የነበረውን የስቶክ ማርኬት ዋጋ ከትላንትና ወዲያ በፊት የነበረውን የስቶክ ማርኬት ዋጋ ወይም ደግሞ ፕሪዲክት ማድረግ የምንፈልገው በወራቶች ቢሆን የዛሬ ወር ከ2 ወር በፊት ከ3 ወር በፊት የነበረው የስቶክ ዋጋ ምን ነበረ በማለት ወይም የዛን ቫልዩ በመውሰድ የሚቀጥለውን ወር ወይም ደግሞ 3 ወር 4 ወር ወደፊት ፕሪዲክት ማድረግ እንችላለን ማለት ነው። ሶ ፓወርፉል ነው። ብዙ አልጎሪዝሞች የሚሰሩት ሪከርሲቭ ነው። ለምንድን ነው? ፕሮብሌሞችን ሶልቭ ለማድረግ ስቴፕ ባይ ስቴፕ እያደረግን ብንሰር ፕሮብሌሙን በቀላሉ ሶልቭ ማድረግ እንችላለን ነው። አንድን ፕሮብሌም አት ሴም ታይም ሁሉን ከመስራት ብሬክ ዳውን እያደረጉ ፕሮብሌሙን ሶልቭ ማድረግ በተለይ በኮምፒውተር ሳይንስ አብዛኞቹ አልጎሪዝሞች የሚሰሩት እንደዛ ነው። ሶ ሪከርሲቭን በደንብ ብትረዱት ብዙዎቹ አልጎሪዝሞች የሚሰሩት ያንን አይዲያ ተከትሎ ነው። አንደርስታንዲንጋችሁ የተሻለ ይሆናል ማለት ነው። ሶ ፋክቶሪያልም ተመሳሳይ ነው የሚሆን። ፋክቶሪያል ሲምቦላይዝ ስናደርገው ለምሳሌ ኤን የሚሰጠን ቁጥር ነው። ኤን እቺ ቃል አጋኖ የምንጠቀማለን። እዚህ ጋር ስናደርግ ይሄ 5 ፋክቶሪያል ነው ማለት ነው፣ ወይ ደግሞ
ፋክቶሪያል 5 ብለን እንጠራዋለን። ስንት ነው ስንባል ቅድም ፊቦናቺ ላይ ፊቦናቺ 0 ከሆነ 0 ነው መልሱ ብያቸዋለሁ። ፊቦናቺ 1 ነው። ፋክቶሪያል ላይም ደግሞ ምን አለው? ፋክቶሪያል 0 እና ፋክቶሪያል 1 መልሳቸው 1 ነው። እንደዚህ ብትጠየቁ ለምሳሌ ዋትስ ፋክቶሪያል ኦፍ ወይም 0 ፋክቶሪያል ስንት ነው ብትባሉ 1 ነው። ዋትስ ፋክቶሪያል ኦፍ 1 ብትባሉ 1 ፋክቶሪያል 1 ነው መልሱ። ከዚህ በኋላ ግን ያሉት ቁጥሮች 2 3 እያለ ግን ሲሄድ ምንድን ነው የምናደርገው? ያንኑ ቁጥር ሲባዛ 1 ማይነስ ከዛ ቁጥር ላይ 1 ማይነስ አድርገን እንሰራለን። እንስራው። ይሄን ለምሳሌ ፋክቶሪያል 5ን ለመስራት ከ5 ነው ከራሱ ነው የምንጀምረው። መጀመሪያ ኤኒ ነምበር ሲሰጠን ከራሱ ነው የምንጀምረው። አንድ እየቀነስንበት እንሄዳለን። which means 5 ነው የመጀመሪያው ቁጥር። 5 ሲባዛ 5 ሲቀነስ 1 ስንት ነው? 4 ነው። ከዛም 4 ሲቀነስ 1 ስንት ነው? 3። ከዛም 3 ሲቀነስ 1 2 ይሆናል። ሲቀነስ 1 ይሆናል። እዚህ ጋር 0 ብታደርጉ 0 አንድም ቫልዩ 1 ስለሆነ ይህም 1 ነው። 1 ታይምስ 1 ስለሆነ ምንም አይነት ዲፍረንስ አያመጣም። ብትጽፉትም ባትጽፉትም ለውጥ የለውም። ሰው ይሄ ነው ማትሱ፣ ይሄ ነው። ፋክቶሪያል 5 ብትጠየቁ በዚህ መልኩ ነው የምትሰሩት። ፋክቶሪያል 10 ኤኒ ነምበር የፈለገው ቁጥር ይሰጣችሁ ዘሴም ወይ ነው የምትጠቀሙት። ይህንን ለመስራት 10 ለመስራት መጀመሪያ ከ10 እንጀምራለን። ሲባዛ በ9 ለምን 10 ሲቀነስ 1 9 ነው። ሲባዛ 8 እያለ ወደ ታች ይወርዳል ማለት ነው። so this is how we calculate factorial and can be any number, any number ሊሆን ይችላል 0 1 2 whatever number ሊሆን ይችላል። እና የሚሰጠን ቁጥር if n is less than or equals to 1 ከሆነ ኦኬ ምንድነው ሪተርን የሚያደርግልን? ሪተርን 1 የተናገርነው መሰረት ለፋክቶሪያል 0 እና ፋክቶሪያል 0 እና 1 መልሱ 1 ስለሆነ ማለት ነው። ከዚህ በኋላ ግን የሚመጣውን ቁጥር ለመስራት if n is like greater than or equals to 2 ከሆነ ሪተርን የሚያደርገው ምንድን ነው? ዛት ነምበር ኤን ማለት ያ ራሱ ቁጥር ሲባዛ ፋክቶሪያል ኤፍ ልበለው ፋክቶሪያል ኦፍ ዛት ኤን ማይነስ 1። ቅድም እንደነገርኳችሁ 5 ከሆነ ኤን አሁን እዚህ ጋር 5 ነው ማለት ነው። ሲባዛ 5 ሲቀነስ ኤፍ ማለት እዚህ ጋር 5 ሲቀነስ 1 ስንት ይሆናል? 4 ነው ማለት ነው። so which means 5 times 4 ይሆናል። ይሄ ግን ሪከርሲቭ ስለሆነ ይቀጥላል ወደ ታች ሲባዛ መልሶ 4 ማይነስ 1 ስታደርጉት 3 ይሆናል እያለ ይቀጥላል ማለት ነው። that's the code ሲዶ ኮዱ ይሄ ነው። so ወደ ፓይተን ኮዱ እንሄድና ረን አድርጌ እንሳያችሁ። so ብዙ ጊዜ የሚመከረው ፋንክሽን ክሬት ብታደርጉ ይመከር። ፋንክሽን ባይኖራችሁ that's fine። እዚህ ጋር ግን እኔ ፊቦናቺ የሚባል ፋንክሽን ክሬት አደረግኩ። ያ ፊቦናቺ አንድ አርጊውመንትን ነው የሚቀበለው። አንድ ነምበር ማለት ያ ቁጥር ኤኒ ነምበር ነው የሚሆነው፣ ግን አንድ ነው አርጊውመንቱ አንድ ቫልዩ ነው። so just if n is equals to ኢኳል ስትጽፉ ደብል ኢኳል መሆን አለበት። ኢኳል አንድ ኢኳል ከሆነ እሱ እንትን ነው፣ ይሄኛው አሳይመንት ነው። ነገር ግን በዚህ ሰዓት የምትሰሩት ደብል ኢኳል ነው። so n equals to 0 ከሆነ ሪተርን 0። if n equals to 1 ከሆነ ሪተርን 1። ስለዚህ እነዚህ ሁለቱን n 0 ከሆነ 0 ነው፣ n 1 ከሆነ 1 ነው ማለት ነው በፊቦናቺ። ከዛ በኋላ ግን ያለው ቁጥር ይሄንንና ይሄኛውን በመደመር ሁለቱን ቁጥሮች በመደመር ነው የሚሰጠን። ሄንስ ሪተርን ፊቦናቺ n-1 ፕላስ ፊቦናቺ n-2 አድርገን እንሰራለን።
ለምሳሌ ቀደም የወሰድናቸው ኮመን ብዙ ጊዜ የሚሰጠን 5 ነው። የአምስት ፊቦናቺ ነምበር ኢትስ 5 ፊቦናቺ ነምበር 5 ባይ ቻንስ 5 ነው። ከዛ በኋላ የመጡትን ለምሳሌ 6 ቢሆን 8 ነው። ኦር 7 ቢሆን 13 ነው። 8 ቢሆን 21 ነው። እየጨመረ ቢሄድ ማለት ነው። ሶ ሴም ዌይ 9 ቢሆን 34 ይሆናል ማለት ነው። ሶ ሪከርሲቭሊ ቁጥሩ እየጨመረ ይሄዳል ማለት ነው። ይሄ ፊቦናቺ ነምበር ነው። ኮዱንም ማትሱንም ፕራክቲስ አድርጉት። በጣም ይጠቅማቸዋል ለአድቫንስ ለሆኑ አልጎሪዝሞች። ፋክቶሪያልን እዚህ ጋር ለማሳየት ሞክራለሁ። ፋክቶሪያልንም እንደዛው አንድ አርጊመንት ነው የሚቀበለው አንድ ቫሊዩ። ያም እንዴት ነው የምንሰራው? ኢፍ ኤን ኢዝ ኢኳልስ ቱ ኦር ሌስ ዛን ቱ 1 ከአንድ እና ከአንድ በታች ከሆነ ኦኬ 0 ወይም 1 ነው፣ ኔጌቲቭን አይቀበልም። ሪተርን አንድ አድርገልን ኤልስ ሪተርን ኤን ታይምስ ፋክቶሪያል ኦፍ ኤን ማይነስ 1 እናደርጋለን ማለት ነው። በዚህ መሰረት ለምሳሌ የአምስትን ፋክቶሪያልን እዚህ ጋር አድርገዋለሁ ኦልሬዲ። አምስትን ፋክቶሪያልን ብንመለከት 120 ነው። የዜሮን ፋክቶሪያል ብንጠየቅ እንደነገርኳችሁ 0 ነው። እስኪ ምን ይሰጠናል? ዋን። አንድም ከሆነ ዋንም ከሆነ ምንድን ነው የሚሆነው? ኢትስ ዋን። ከዚህ በኋላ ግን 2 ከሆነ ይቀይራል ማለት ነው። 3 ሲሆን 6 ይሆናል። 4 ሲሆን 24 ይሆናል ማለት ነው። ሶ በዚህ መልኩ የተለያዩ ቫሊዎችን እያስገባችሁ በእጃችሁ ኮዱንም ጭምር በዚህ መልኩ ብትሰሩት በጣም ይረዳችኋል። ሪከርሲቭን በደንብ ትረዱታላችሁ ብዬ አስባለሁ። ቀጣይ ግን የተለያዩ አልጎሪዝሞችን ለመስራት እሞክራለሁ። ሜቢ በቀጣይ በብል ሶርት፣ ሴሌክሽን ሶርት፣ የተለያዩ ባይናሪ ሰርች፣ ሊነር ሰርች፣ ኪው የተለያዩ አልጎሪዝሞች አሉ። ስቴፕ ባይ ስቴፕ ለመስራት እሞክራለሁኝ። ይሄ ቪዲዮ ከተጠቀማችሁበት ላይክ፣ ሼር፣ ሰብስክራይብ ብታደርጉኝ በጣም ደስ ይለኛል። አመሰግናለሁ ስለ ጊዜያችሁ። ቴንክ ዩ ሶ ማች።